ሰላም ውድ ቤተሰቦቼ፣ ሰብስክራይብ እና ላይክ ግን አላረግም ብላችኋላ። ለማንኛውም ይሄ ቪዲዮ እስከ መጨረሻው የምታዩት ከሆነ ኤዲት ሙሉ ለሙሉ ትችላላችሁ ማለት ይቻላል። ይሄን ኤዲት አሳያችኋለሁ እንዴት እንደሚሰራ። በጣም ቀላል ነው። ወደ ካፕከት አፕሊኬሽን በመቀጠል ኒው ቪዲዮ የሚለውን ትነኩታላችሁ። ከዛ የምትፈልጉትን ቪዲዮ ኤዲታችሁ ረዥም ከሆነ እንደፈለጋችሁ ማድረግ ትችላላችሁ። እኔ 3 ቪዲዮዎች ልምረጥ ማለት ነው። እኔ ይሄንና ይሄን 3 ቪዲዮ መርጫለሁ። በመቀጠል ቪዲዮውን አንዱን ትነኩና የተለያዩ ቪዲዮዎች 3 ቪዲዮዎች አስገብቻ አይደል? አንዱን ትነኩና ወደ ጎን ታረጉት ዱፕሊኬት የሚል አለ። ይሄን ቪዲዮ ዳብል ማድረግ ማለት ነው። ኮፒ ማድረግ ዱፕሊኬት የሚለውን ነክታችሁ ኮፒ ያደረግነውን ወደ ጎን ስናደርገው ሪቨርዝ የሚል እናገኛለን ማለት ነው። ሪቨርዝ የሚለውን ስንነካው እንደምትመለከቱት ይቆጥራል ማለት ነው። አሁን ይሄ ይቆጥራል እንጂ ትንሽ ዘግይት ይላል እንጂ ቀጣዮቹን ስናረጋቸው ግን ፈጠን ነው የሚሉት። ይሄኛው የመጀመሪያው ታሎ ስለሚዘገይ ማለት ነው። ቀጣዩን ደግሞ ኮፒ እናረግና እንዳሁኑ ደግሞ ሪቨርዝ እናረገዋለን ማለት ነው። ቀጣዩን ዱፕሊኬት አረግነው። እዛ ቀጣዩን ዱፕሊኬት ያረግነውን ወደ ጎን ዙር እናርገን ሪቨርዝ እንደምንደው ሪቨርዝ እናረገዋለን ማለት ነው። እንደምትመለከቱት ፈጠን ብሎ ገብቷል። አሁን ሶስተኛውን የመጨረሻውን ነክተን ዱፕሊኬት ደብል አድርገን ደብል የሆነውን ሪቨርዝ እናደርገዋለን ማለት ነው። በመቀጠል የሰራነውን ቪዲዮ ኤክስፖርት እናደርገዋለን ማለት ነው። ኤክስፖርት አድርጎታል ማለት ነው። ይሄን አሁን ኤክስፖርት ያደረግነውን ፋይል መልሰን እናመጣዋለን ማለት ነው። አብረን ሂደቱን እናያለን ማለት ነው። አሁን ኤክስፖርት ያደረግነውን ፋይል መልሰን የምናመጣው ይሆናል ማለት ነው። ኤክስፖርት ያደረግነውን ነው እንጂ ሌላ ቪዲዮ እንዳታረጉ። ኒው ቪዲዮ የሚለውን ነክታችሁ ተመለሱና ኤክስፖርት ያደረግነውን 17 ሰከንዱ አድ ታረጉታላችሁ ማለት ነው። አድ አረጋችሁ በኋላ ቪዲዮውን ትነኩትና ወደ ጎን ስታረጉት ስፒድ ሚል ይመጣል። ስፒድ ሚለውን ነክታችሁ ኖርማል ላይ አርጋችሁ 0.6 የሚለው ራይት ታረጉትና ከርቭ የሚለውን ስናኩት ወደዚህ ይዟችሁ ይመጣል ማለት ነው። አሁን ከስተም የሚለውን ነክታችሁ ኤዲት የሚለውን ትነኩታላችሁ ማለት ነው። በመቀጠል የላይኛውን የመጀመሪያውን ከፍ ታረጋላችሁ፣ ቀጣዩን ዝቅ፣ ቀጣዩን ደግሞ ትንሽ ከፍ፣ ቀጣዩንም ከፍ፣ የመጨረሻውን ከፍ ታረጉና ሲጨርሱ ስሙዝ ስሎ ሞሽን የሚላለ ፋስተር ፕሮሰስ የሚለውን ትነኩትና ሲጨርሱ ራይት ታረጉታላችሁ ማለት ነው። አሁን እንደምትመለከቱት ይቆጥራል ማለት ነው። አሁን በመቀጠል የምታረጉት ደግሞ ኖርማል የሚለው ትመለሱና መልሶብናል። ቅድም 0.6 አድርገን እንደነበረ ታስታውሳላችሁ። አሁን መልሶ 1.0 አድርጎብናል። መልሰን 0.6 አድርገን ስሙዝ ፋስተር ፕሮሰስ ስላረገልን አዛኙ አሁን በመቀጠል ራይት ስናረገው ይቆጥራል ማለት ነው። ይሄ ቆጥሮ እንደጨረሰ ኤዲታችን ሙሉ ለሙሉ ተጠናቋል ማለት ነው። ምርጥ ኤዲት ነው የሚሆን። ለዩቲዩብ እና ለቲክቶክ ብዙ ፎሎወር እና ሰብስክራይብ እያፈሩበት ይገኛሉ። ሰብስክራይብ እና ላይክ ማድረግ አይረሳ። እንደዚህ አይነት ጠቃሚ ቪዲዮዎች ስለምለቅላችሁ ሰብስክራይብ እና ላይክ አድርጉ። የላም ምርጥ ኤዲት ይሄ ብቻ ሳይሆን ሌላ አይነትም ኤዲቶች አሰራሮች አለ። ያን ሰርቼላችኋለሁ። እየገባችሁ ተመልከቱት። ብዙ ሰብስክራይብ እና ላይክም ፎሎውም አግኙበት ላችኋለሁ። አመሰግናለሁ። እወዳችኋለሁ።